ትዕግስት ስታጡ እንዴው ከግንባራችሁ ላይ አንገታችሁ ላይ ያለው መስቀል ግንባራችሁ ላይ አይደል? አቤቱ በምሕረትህ አስበኝ። ያ ሁሉ መከራ አንተ እኮ እንችላለን። አሁን እኔ ብሰደብ ምን ቁም ነገር ነው? ብስትም ትዝ ወደ ቀራኔው ለአንድ ደቂቃ እንኳን ብናስብ ያ የሚወጣው ሁከታችን ጸጥ ይልልናል። መልካም ሰው እንሆናለን። እኔ ወላዲተ አምላክ እኔ ሊቅ ሰው አያስቀናኝም፣ ወይም ሀብታም ሰው የሚያስቀናኝ በምድር ላይ ደግ ሰው ነው። ደግ ምእመን ሳይ ነው እኔ ልቤን የሚሰብረው በእውነቱ ማለት ነው። በምንም ሳይሆን ደግ ምእመን የሚበልጠኝ እኔ እየሰበኩ በምግባር የሚበልጠኝ ደግ ሰው ሳይ በጣም ልቤን ይሰብረዋል። እግዚአብሔር ደግ ያደርገን፣ ቅን ሕሊናም ይስጠን። ወርትሰ ትሬእዮ ገጾ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ ቅዱስ ዳዊት። ቅን ሕሊና ጠማማ ያልሆነ ነገር የማይሰነጥቅ እሱ ነው ዘይት ማለት። ከቃሉ ጋር ናችሁ። ስለዚህ ምሕረታችንም ትዕግስት እንዲኖረው አምላከ ቅዱሳን ይርዳን።